ቪዲዮ ኤዲቲንግ ስታደርጉ ፕሪሚየር ፕሮ ሶፍትዌራችሁ በጣም ስሎ የሆነ ካስቸገራችሁ አሁን በማሳያችሁ ሜተድ ፈጣን የሆነ ኤዲቲንግ መስራት ትችላላችሁ። ፕሪሚየር ፕሮአችሁ በጣም ፈጣን እንዲሆን ማድረግ ትችላላችሁ ማለት ነው። ተመልካቾቼ 4K የሆነ ፋይልን ቀጥታ ፕሪሚየር ፕሮ ላይ አስገብተን ኤዲት ስናደርግ ኮምፒውተራችን በጣም ስሎ ነው የሚያደርግብን። ስለዚህ ምን እናደርጋለን? ፕሮክሲ አድርገን ኤዲት ማድረግ እንችላለን ማለት ነው። ፕሮክሲ ያደርጋችሁት ማለት ፋይላችሁን ቀነሳችሁት ወይንም ጥራታችሁን ቀነሳችሁት ማለት አይደለም። ፕሮክሲ አድርጋችሁ እንዴት ኤዲት እንደምታደርጉ ላሳያችሁ። ለምሳሌ ይሄን ቪዲዮ ነው የምሰራው፣ ሙሉ የሚያስችላላችሁ ከፈለጋችሁ። ነገር ግን አንዱን ላሳያችሁ። ራይት ክሊክ ትሉበታላችሁ እዚህ ላይ። ከዛ በኋላ እዚህ ላይ ፕሮክሲ ሚል ትፈልጋላችሁ። እዚህ ውስጥ የሚመጡላችሁ አማራጭ አሉ። እዚህ ላይ ፕሮክሲ ሚል ትፈልጋላችሁ። ይሄው እዚህ ጋር አግኝቼዋለሁ ፕሮክሲ። ከዛ በኋላ እዚች ጋር ክሬት ፕሮክሲ ሚል አለ እዚች ጋር፣ እሱን ክሊክ ታደርጉታላችሁ። ክሊክ ስታደርጉት እንደዚህ አማራጭ ከመጣላችሁ አዶቤ ሜዲያ ኢንኮደር የሚባል ሶፍትዌር ግዴታ ያስፈልጋችኋል ማለት ነው፣ ፕሮክሲ ለመስራት ማለት ነው። አዶቤ ሜዲያ ኢንኮደር የሚባለው ሶፍትዌር ተመልካቾቼ ለምሳሌ ኤክስፖርት የምታደርጉ ከሆነ 2 እና 3 ሰዓት ከምትጠብቁ ይህንን ሶፍትዌር አውርዳችሁ ፕሪሚየር ፕሮ ላይ ሌላ ስራ መስራት ትችላላችሁ። ነገር ግን ፕሪሚየር ፕሮ ኤክስፖርት ያደርጋችሁ ሌላ ስራ መስራት አትችሉም ማለት ነው። ይሄ ሶፍትዌር ካወረዳችሁት ግን ሌላ ስራ መስራት ትችላላችሁ ኤክስፖርት ያደርጋችሁ ማለት ነው። ሶፍትዌራችሁ በጣም ቢዚ መሆኑን የምታውቁት እዚች ጋር ይታያችኋል። ይሄ ምልክቱ፣ ይሄ ቀይ መስመር ምልክቱ፣ የቀይ መስመር ምልክት ከሆነባችሁ ሶፍትዌራችሁ በጣም ቢዚ ሆኗል ማለት ነው። ይሄኛው ግን ቢጫ ምልክት ከመጣላችሁ ሶፍትዌራችሁ በጣም ሃይ ሆኖ በስትክክል መስራት ትችላላችሁ ማለት ነው። ይሄን አሁን ራሱን ቢጫ ማድረግ ትችላላችሁ ተመልካቾቼ። ለምሳሌ አዲስ ቪዲዮ አስገብቼ ላሳያችሁ እንዴት ቢጫ እንደሚሆን ልዩነቱን ታያችኋል። ቢጫ አረገው እዚች ጋር፣ ከላይ እዚች ጋር ታያችኋል። ቢጫ አለ፣ እዚች ጋር ቀይ አለ። ይሄ ቪዲዮ እና ይሄ ቪዲዮ በጣም ልዩነት አላቸው ማለት ነው። ይሄኛው ቪዲዮ ላግ እያደረገብኝ ነው ቪዲዮ ስሰራ፣ ይሄኛው ግን እንደ አዲስ ነው የሚሄድልኝ ማለት ነው። ስለዚህ ይሄኛውን ላስተካክልላችሁ። ይሄኛውን የመጀመሪያ ላይ ትሄዱና እዚች ጋር ይሄኛው ላይ ትሄዱና እዚች ጋር ኢዚ የሚል ትፈልጋላችሁ። ይታያችኋል። ይሄኛው ማርኪን የሚለውን እሱን ክሊክ ታደርጋላችሁ። ከዛ በኋላ መጨረሻ ላይ ትሄዱና የሰራችሁበት ላይ እዚች ጋር ትሄዱና ኢዚን አውት ታደርጉታላችሁ። እዚች ጋር ኢዚ አውት ታደርጋላችሁ። ከዛ በኋላ እዚች ጋር ሲኩዌንስ የሚል ታደርጋላችሁ። ከላይ እዚች ጋር ሶርስ ኦፍ ሞኒተር ጋር እዚህ ጋር ሲኩዌንስ የሚል ትፈልጋላችሁ። ከዛ በኋላ ሬንደር ታደርጉታላችሁ። ይታያችኋል። ይሄኛው ሬንደር ኢን አውት ኢን የሚል አለ። እሱን ሬንደር ታደርጉታላችሁ። አሁን ይሄ ቀይ የነበረው በጣም ልዩነቱን ታዩታላችሁ። እየቀየረው መስመሩ ይታያችኋል። ቀዩን እየቀየረው ነው። ሬንደር እያደረኩት ነው። ቪዲዮ ስትሰሩ ሬንደር እያደረጋችሁ ስሩ። በጣም አሪፍ ነው። ፍጥነቱን በጣም እየጨመረላችሁ ነው የሚሄደው። አሁን መስመሩን ቀይሮልኛል። ካዳ ያለው ከቅድሙ በጣም በፍጥነት አሁን ይሄ እየሄደልኝ ማለት ነው። ስለዚህ ታጠፉታላችሁ። ራይት ክሊክ ትሉበትና ይሄ ኢዚ አውት ያደረጋችሁትን ታጠፉታላችሁ። ሁለተኛውን እንዴት ፈጣን እንደምታደርጉ ላሳያችሁ። እዚች ጋር ኤዲት ሚል ትፈልጋላችሁ። እዚች ጋር ኤዲት ምትሏን ክሊክ ታደርጋላችሁ። ከዛ በኋላ ወጣይ ትወርዱና እዚች ጋር ፕሪፈረንስ ሚል ትፈልጋላችሁ። ከዛ በኋላ እዚች ጋር ሚዲያ ካች ሚል ትፈልጋላችሁ። በቀኝ ሳይድ እዚች ጋር እሷን ክሊክ እናደርጋታለን። ከዛ በኋላ ይሄ አማራጮች ይመጡላችኋል። እዚች ጋር ይታያችኋል። ሚዲያ ካች ፋይል ሚል አለ እዚች ጋር። ይሄኛው ከዛ በኋላ ሪሙቭ ሚል አለ እዚች ጋር ይታያችኋል። ዲሌት ምትሏን ክሊክ ታደርጉታላችሁ። ከዛ በኋላ እዚች ጋር ዲሌት ምትሏን ኦኬ ትሉታላችሁ፣ ታጠፉታላችሁ። እስካሁን የነበሩት ፋይሎች ቢዚ የሚያደርጉባችሁ ነገሮች በሙሉ እየቀነሰላችሁ ነው የሚሄደው። ሶስተኛው እዛው ፋይል ላይ ትገባላችሁ። ከዛ በኋላ እዚች ጋር ፕሮጀክት ሴቲንግ ሚል ትፈልጋላችሁ። ፕሮጀክት ሴቲንግ ከዛ በኋላ ጀነራል ሚል ታገኛላችሁ። እዚች ጋር ጀነራል ሚለውን ትቀርቡታላችሁ። ከዛ በኋላ እዚች ጋር ሬንደር ሚል ታገኛላችሁ። እዚች ጋር ሬንደር የምትሏ እቺ ከጠፋች ግራፊክስ ካርድ የላችሁ ማለት ነው ተመልካቾቼ። ይሄ ኮምፒውተር ግራፊክስ ካርድ የለውም። ነገር ግን ግራፊክስ ካርድ ካላችሁ እናንተ እቺኛው ሬንደር ውስጥ ገቡና ሜርኩሪ ፕሌይባክ ጂፒዩ አክሰለሬሽን ሲዩዲኤ ሚል ትመርጡታልና ኦኬ ትሉታላችሁ። ሜርኩሪ ፕሌይባክ ጂፒዩ አክሰለሬሽን ሲዩዲኤ ሚል ትመርጣችሁ ኦኬ ታደርጉታላችሁ። አራተኛው ሲኩዌንስ ሴቲንግ ማስተካከል ነው። አራተኛው ሲኩዌንስ ሴቲንግ ፕሌይባክ ሪዞሉሽኑን ታስተካክሉታላችሁ ማለት ነው። ይህንን ለማስተካከል እዚች ጋር ፊት ለፊት የምታገኙት እዚች ጋር ፉል የሚል ይታያችኋል። እዚች ጋር ፉል የምትሏን እችኛዋን ራይት ክሊክ ካለባችሁበት እዚህ ጋር የሚመጣላችሁ አማራጮች አሉ። ከነዚህ ከሚመጣላችሁ አማራጮች አንዱኛውን ይሄ 1/2 ታደርጉታላችሁ። ተመልካቾቼ 1/2 ስላደረጋችሁት የቪዲዮአችሁ ኳሊቲ አይቀንስም ማለት ነው። የምታዩበት ለምሳሌ የምታዩበት ነው እንጂ የሚቀንሰው የቪዲዮ ኳሊቲው አይቀንሰውም ማለት ነው። 1/2ኛም 1/4ኛ ብታደርጉትም ችግር የለውም ማለት ነው። እዚህኛው ካረጋችሁት ግን ኮምፒውተራችሁ በጣም ቢዚ የሆነ ስለሚሄድ ይሄኛው ላይ ብታደርጉት ይመረጣል ማለት ነው።
ሌላው ዊንዶውስ ላይ ግራፊክስ አኒሜሽን ኮምፒውተራችንን በጣም ሊያዘገየው ይችላል። ስለዚህ እዚች ጋር ሰርች ባር ተገቡና እዚች ጋር ቪው ብላችሁ ትጽፋላችሁ። ቪው ብላችሁ ከጻፋችሁ እዚች ጋር የመጀመሪያ ይመጣላችሁ አማራጭ ቪው አድቫንስ ሲስተም ሴቲንግ የሚል አለ። እሱን ክሊክ ታደርጉታላችሁ። ከዛ በኋላ እነዚህ አማራጮች ይመጣላችኋል። ከላይ ሲስተም ፕሮፐርቲስ የሚል አለ። የመጀመሪያው ሴቲንግን እችኛዋን ክሊክ ታደርጉታላችሁ። ከዛ በኋላ እነዚህ አማራጮች ይመጣላችኋል። ይታያችኋል። ከስተም የሚል አለ። አጀስትመንት ፎር ቤስት ፐርፎርማንስ የሚል አለ። ሁለት አጀስትመንቶች አሉ። ሁለተኛውን መረጡትና ከታች ትወርዱና እዚች ጋር አፕላይ ትሉትና ኦኬ ትሉታላችሁ። አሁን የኮምፒውተራችን ፍጥነት በጣም ይጨምራል ማለት ነው። ሁለተኛው እዚች ጋር ኤዲት ብላችሁ ትጽፋላችሁ። ኤዲት ብላችሁ ትጽፋላችሁ። ከዛ በኋላ ኤዲት ፓወር ፕላይ የሚላለችኝ ክሊክ ታደርጉታላችሁ። ከዛ በኋላ እነዚህ አማራጮች ይመጡላችኋል። ከዚህ ጋር ይታያችኋል። ኮንትሮል ፓናል የሚላለ፣ ሃርድዌር ኤንድ ሳውንድ የሚላለ፣ ፓወር ኦፕሽን የምትሏን እሷን ክሊክ ታደርጉታላችሁ። ከዛ በኋላ እዚች ጋር ይመጣላችሁ አማራጮች አሉ። ባላንስ እንዳለ እዚች ጋር ሃይ ፐርፎርማንስ የሚላለች ይታያችኋል። ፓወር ሴቨር የሚላለ እናንተ የምትመርጡት እችኛዋን ሃይ ትመርጡትና ቼንጅ ትሉታላችሁ። እዚች ጋር ቼንጅ ትሉታላችሁ። ይሄኛውን ብትሉት ችግር የለውም ተመልካቾቼ። ከዛ ቼንጅ ፕላን ሴቲንግ የምትሏን ኦኬ ታደርጉታላችሁ። አሁን ኮምፒውተራችሁ በጣም ፈጣን ሆኖ እንዴት እንደምትሰሩት ቼክ ታደርጋችሁ ተነግሩኛላችሁ ተመልካቾቼ። ሌላው ታስክ ማናጀር ላይ በራሱ የሚከፍቱ ሶፍትዌሮች አሉ። ከጀርባው የሚከፍቱ ሶፍትዌሮች ኮምፒውተራችንን በጣም ያዘገዩታል ማለት ነው። እነዚህ ሶፍትዌሮችን ዲሴብል ማድረግ አለብን ማለት ነው። ዲሴብል ለማድረግ ኮንትሮል ትጫናላችሁ። ከዛ በኋላ ሺፍትን ትጫኑና ኤስክን ትጫናላችሁ። እነዚህ ሙሉ የሚጠፉ ናቸው ተመልካቾች ይታያችኋል። እኔ ፕሪሚየም ፕሮ ብቻ ነው የተጠቀምኩ ያለሁት። እነዚህ በራሱ የከፈቱ ሶፍትዌሮች ናቸው። እነዚህ ሙሉ ታጠፉታላችሁ ማለት ነው። ከፈለጋችሁ እዚህ ጋር ራይት ክሊክ ካላችሁ እዚህ ጋር ታስክ ማናጀር የሚል ታገኛላችሁ። እሱን ክሊክ ታደርጋላችሁ። ስለዚህ ለምሳሌ እዚህ ጋር ቪዲሲ የሚል ከፍቶብኛል። ኢንድ ለዋለሁ እዚህ ጋር አልፈልገውም። አሁንም ኢንድ ለዋለሁ። የኛውንም ኢንድ አደርጋለሁ። የማትፈልጉት እነዚህ ሙሉ አጥፏቸው። እዚህ ጋርም ስካይፒ ከፍቶብኛል አልፈልገውም። የኛው እዚህ ጋር ጎግልም ከፍቶብኛል። ኢንድ እያደረኩት እነዚህ ሙሉ ትሄዳላችሁ ማለት ነው። ኢንድ እያደረጋችሁ ትሄዱ። አሁን ኮምፒውተራችን የከፈተው ፕሪሚየም ፕሮ ብቻ ነው። ሌሎች ሶፍትዌሮች የሉበትም ማለት ነው። አንድ ሶፍትዌር ራሱ ብቻ እየሰራ ከሆነ ግን ኮምፒውተር ላይ በጣም ፈጣን ሆኖ ይሰራልኛ ማለት ነው። እዚች ጋር ዲስክቶፕ ላይ ያሉት ብዙ ነገሮች አሉ። እነዚህን ሙሉ ቀንሱ። ዲስክቶፕ ላይ ፋይል አታስቀምጡ ተመልካቾቼ። በጣም ፈጣን እንዲላችሁ ከፈለጋችሁ ሲ ላይ አታስቀምጡ ፋይል፣ ፎልደር ፈጥራችሁ ወይንም ፓርቲሽን ፈጥራችሁ ሌላ ቦታ ላይ ብታስቀምጡ ይሻላል። ዛሬ ያስኮላችሁ ትምህርት ይሄንን ይመስላል። በቀጣይ አዲስ ነገር ይዤላችሁ እመጣለሁ። አመሰግናለሁ። ባይ ባይ።